ለዚህ የሚያበቃን ወይም ለዚህ ደረጃ የሚያደርስም ነገር አልነበረም። ለአንዳንድ ምስኪን ባሎች የብረት ፓንት ሊያስፈልግ ነው። በተኛህበት ነው አደጋው የደረሰው? ያው አብረን በተኛንበት ነው የደረሰብኝ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ከያስኳት በኋላ ደግሞ ጋፍትራኝ አመለጠች። ለሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር፣ ሁለተኛ ጊዜም ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያስኩና እኔ ከነብላዋ ለነሱ ሰጠው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ በአምቡላንስ ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። አላህ ብዙ ኃጢአቶችን ሊምርልኝ ይችላልና ወደ ጃነት ልገባ እችላለሁ የሚል ነገርም በዛው ሰዓት ውስጥ የመጣ። በዚህ ምክንያት እኔ ውስጤን አረጋጋው። በቃ ጭንቅላቴንም ሰላም አረግ። በጣም በአላህ ላይ አላህ መጠገያዬ ነው አልኩና የሚሆነውን ነገር ሁሉ እየተቀበልኩ ስፔሻሊ እዚህ ሆስፒታል ውስጥ ያሉት ዶክተሮች በሙሉ ሲመጡ አይዞን እያሉ እያዘኑ ጥሩ ምክር እየሰጡኝም አይዞ ምንም ችግር የለውም ይከሰታል እያሉ እየነገሩኝ እንትን እያሉኝ ስለሚሄዱ እያበረታቱኝ ሪሊ ሆስፒታሉ ራሱ እንደዚህ አይነት ጥሩ ስፔሻሊስት ዶክተሮችንና ሀሳቢ የሆኑትን ዶክተሮች በማኖሩ የአሰላ ዩኒቨርሲቲ አርሲ አጠቃላይ ሆስፒታልን ራሱ እና ኢቨን የነሱ አመራር ራሱ እየመጣ አይዞን እያለ እነሱንም በዚሁ በኩል ላመሰግናቸው እወዳለሁ እና ምስጋና ለነሱም እንድታደርሱልኝ በጣም አመሰግናለሁ። ይፈልጋል ለመግባባት ቢመጣ ይሄ ነገር የጋራ ንብረት ነው። ዶክተር ምን ትላለህ በዚህ ጉዳይ? አለበለዚያ እኮ በቃ ሰው በተናደደ ቁጥር እንዲህ አይነት እርምጃ የሚወስድ ከሆነ እንደው እንዲህ አይነት ነገሮችን ስታይ እንደ አንድ ባል፣ እንደ አንድ አባት፣ እንደ አንድ ዶክተር ምን ማለት ትፈልጋለህ? አዎ ለዛውም ቤተሰብ መሃል ቤተሰብ ያው ግጭት ሊኖር ይችላል፣ ቅራኔ ሊኖር ይችላል። ግን በማጥቃት ለዛውም እንዳልከው ለወንድ ልጅ ሴንሲቲቭ ፓርት ነውና ስለዚህ እንዲህ አይነት ነገር ጥቃት ፈጽሞ መሆን አለበት ብዬ አላምንም።